ሰላም ጋይስ ዛሬ ድሪም አፕን እንዴት አድርገን እንደምንከፍትና እንዴት አድርገን እንደምንሰራ እናያለን ማለት ነው። እንደዚህ አድርጋችሁ ከፕሌይ ስቶር አፑን ታወርዱታላችሁ መጀመሪያ ማለት ነው። ሊንኩን ኮሜንት ስር አስቀምጬላችኋለሁ። እንደዚህ ኦፕን ትሉታላችሁ። ኦፕን ካላችሁ በኋላ ወደዚህ ይወስዳችኋል ማለት ነው። እንደዚህ ብሎ ካስገባን በኋላ እዚህ ጋር አግሪ እንለዋለን። አግሪ የሚለውን እንነካዋለን ማለት ነው። አግሪ ካልነው እንደዚህ ያስገባናል እና እዚህ ጋር ጎግል የሚለውን ነክተን በኢሜል አካውንታችን ነው የምንከፍተው ማለት ነው። እንደዚህ ጎግል ብላችሁ ስትነኩት ያላችሁ ሁሉንም የኢሜል አካውንት ያመጣላችኋል ማለት ነው። በፈለጋችሁት በአንዱ ኢሜል አካውንታችሁ ትገባላችሁ ማለት ነው። ከገባችሁ በኋላ እንደዚህ ጀንደራችሁ ያስመርጣችኋል ማለት ነው። ፊሜል ትሉታላችሁ ሴት ከሆናችሁ፣ ወንድ ከሆናችሁ ደግሞ ሜል ትሉታላችሁ። ከዛ ኤጃችሁ ደግሞ ወይም ደግሞ እድሜያችሁ ደግሞ ከ18 በላይ መሆን አለበት ማለት ነው። ከ18 በላይ ታረጉትና እዚህ ጋር ካንትሪውን ኢትዮጵያ ብላችሁ ሰርች ታረጋላችሁ። ኢትዮጵያ ብላችሁ ሰርች ካረጋችሁ በኋላ ትሞሉትና ኢትዮጵያ ታረጉታላችሁ ማለት ነው። ከዛ ኮንፊርም ትሉታላችሁ። ከዛ እንደዚህ ያስገባችኋል። አለው ትሉትና እዚህ ጋር አለው ትሉታላችሁ ማለት ነው ጋይስ። ከዛ ይሄንን ኤክስ ትሉታላችሁ። ይሄንን ግን ቼክ ኢን ትሉታላችሁ ማለት ነው። ጌም ማጫወቻ ጌም ኮይን ይሰጣችኋል። ከዛ እዚህ ጋር ማይ ኦውን የሚለውን ገብታችሁ ፕሮፋይላችሁ እዚህ ጋር ክሬት ማድረግ ትችላላችሁ ማለት ነው። ኒክኔማችሁ ማስተካከል ትችላላችሁ። ያው ስማችሁ ማስተካከል ትችላላችሁ። ፕሮፋይላችሁ የራሳችሁ ፎቶ ማድረግ ትችላላችሁ ማለት ነው። እንደዚህ አድርጋችሁ አሁን ሴሌክት አድርገናል ማለት ነው ጋይስ። እንመለስና እዚህ ጋር ከታች ምን የሚል አለ? ማይ ሴንተር የሚል አለ ማለት ነው። እዚህ ጋር እንደምታዩት ማይ ሴንተር የሚል አለ። ማይ ሴንተር ውስጥ ገብታችሁ ቢካም ሆስት የሚለውን ትነካላችሁ ማለት ነው። ቢካም ሆስት የሚለውን ከነካችሁ በኋላ እዚህ ጋር ሎዲንግ ይልና ይመጣላችኋል ማለት ነው። እዚህ ጋር ብጫውን የማሳያችሁን ትነኩትና ከዛ እዚህ ጋር ስክሪኑ ጋር ያስቀምጥላችሁን አይዲ ትጽፉትና እዚህ ጋር ትሞሉታላችሁ ማለት ነው። ምክንያቱም ኤጀንሲ መያዝ ስላለባችሁ ስራውን ለመስራት ማለት ነው። እዚህ ጋር ከሞላችሁት በኋላ የኔ ፕሮፋይል ይመጣላችኋል። ከዛ ትጨርሳላችሁ ማለት ነው። ከዛ ትመለሳላችሁ ወደኋላ ማለት ነው። ከዛ ከተመለሳችሁ በኋላ እዚህ ጋር ቬሪፋይ የሚል አለ። ቬሪፋይ ታደርጋላችሁ። ምክንያቱም ቬሪፋይ ካላረጋችሁ ታስኩ ስለማይከፍትላችሁ ማለት ነው። ቬሪፋይ ናው ትሉትና እዚህ ጋር የፊት አሻራ ትሰጣላችሁ ማለት ነው ጋይስ። የፊት አሻራ እዚህ ጋር ትሰጣላችሁ። ያው የፊት አሻራ ከሰጣችሁ በኋላ ታስኩ ስለሚከፍትላችሁ ታስኩ ደግሞ እንዴት አድርገን እንደምንሰራና ስንት እንደሚሰጠን አሳያችኋለሁ ማለት ነው። ወደ ዋናው አካውንቴ ተመልሼ ማለት ነው። ኦኬ ጋይስ አሁን ደግሞ ወደ ዋናው አካውንቴ ተመልሻለሁ። እኔ እየሰራሁበት ያለሁት አካውንት ይሄ ነው ማለት ነው። እናንተም በዚህ ባደረኩት አይዲ አርጋችሁ እኔ ጋር ስትመዘገቡ ይሄንን የሚመጣላችሁ ማለት ነው። ይሄን ፕሮፋይል ነው የሚመጣላችሁ ማለት ነው። ያው ያኛው የሰው ስሞላ ስለነበረ ነው። አሁን ደግሞ ስንት እንደሚሰጥና በቀን ስንት እንደምትሰሩ አሳያችኋለሁ ማለት ነው። እዚህ ጋር ትገባላችሁ። ማይ ኦውን ውስጥ ትገባላችሁ ማለት ነው። ማይ ኦውን የምትላለች ከታች እሷ ጋር ትገባላችሁ አንዴ። ከዛ ዴይሊ ታስክ ሳይሆን ሆስት ታስክ የሚለውን ነው የምትገቡት ማለት ነው። እዚህ ጋር ሆስት ታስክ የሚል አለ። ሆስት ታስክ ከገባችሁ በኋላ እዚህ ጋር ምን ይላችኋል? እዚህ ጋር ለ60 ደቂቃ ከተቀመጣችሁ
25 ይሰጣችኋል ነው የሚላችሁ ማለት ነው። እኔ ጋር 6000 ነው የሚለው፣ እናንተ ጋር 25000 ነው የሚለው ማለት ነው። እኔ የ7 ቀኑ ስላለፈኝ ስለሰራሁት ማለት ነው 6000 ነው የሚሰጠኝ ማለት ነው። ለ2 ሰዓት 12000 ነው የሚሰጠኝ ማለት ነው። ለእናንተ 50000 ነው የሚሰጣችሁ፣ በቀን 50000 ነው የሚሰጣችሁ ማለት ነው። ለ7 ቀን ከ7 ቀን በኋላ 12000 ነው የምትሰሩት ማለት ነው። ከዛ ይህንን 2 ሰዓት ካረጋችሁ በኋላ ይህንን አንደን የሚለውን ኮሌክት ይላል ማለት ነው። ኮሌክት ትሉታላችሁ። ከዛ ኮሌክት ያላችሁትን ብር ለማግኘት ወይም ደግሞ ፖይንታችሁ ወይም ዳይመንዳችሁ የሚቀመጥበት ደግሞ አንዴ እንመለስና ዋሌት የሚል አለ እዚህ ጋር። ዋሌት ውስጥ ስንገባ ማለት ነው እዚህ ጋር ኮይን እና ጌም ኮይን፣ ከዛ ደግሞ ዳይመንድ የሚል አለ። ያው ዳይመንድ የሚለውን እናደርገዋለን ማለት ነው። ከላይ ያለ ዳይመንድ የሚል እሱ እናደርገዋለን። ከዛ ዳይመንድ ስትነኩት እንደምታዩት እዚህ ጋር ይመጣላችኋል ማለት ነው። እኔ ለምሳሌ $5.1 ሰርቻለሁ ማለት ነው። 516,000 ደርሻለሁ ማለት ነው። እናንተም እንደዚህ ትሰራላችሁ ማለት ነው። በጣም አሪፍ የሆነ አፕ ነው። ለማውጣት ደግሞ እዚህ ጋር ካሽ አውት ታደርጉትና 1 ሚሊዮን ከደረሳችሁ በኋላ ካሽ አውት ታደርጉትና ባይ ዘ ወይ 1 ሚሊዮን ማለት $10 ነው። ካሽ አውት ታደርጉትና ከዛ እዚህ ጋር ከረንሲ ታይፕ የሚለውን ባይናንስ ነው ያለው፣ ግን ደግሞ እናንተ ከረንሲ ታይፕ ስትሉት እዚህ ጋር ኢትዮጵያ ያመጣላችሁ ማለት ነው። ኢትዮጵያ የሚል አለ እዚህ ጋር፣ ኢትዮጵያ ታደርጉታላችሁ ማለት ነው። ከዛ ኢትዮጵያ ካደረግነው በኋላ ፔመንት ሜትድ የሚለው ደግሞ አለ እዚህ ጋር ነክተን እዚህ ጋር ቴሌብርም አለ፣ ሲቢኢም አለ፣ አዋሽ አቢሲኒያም አለ ማለት ነው። ሌላም አለ። በእነዚህ የፈለጋችሁትን አድርጋችሁ ማውጣት ትችላላችሁ። ለምሳሌ እኔ ቴሌብር ላደርገውና ከዛ እዚህ ጋር ዳይመንዱ ታስገባላችሁ ማለት ነው። እዚህ ጋር ዳይመንዱ ታስገባላችሁ፣ እዚህ ጋር የቴሌብር ስማችሁ ታስገባላችሁ፣ እዚህ ጋር ስልካችሁ ታስገባላችሁ፣ ከዛ ታወጣላችሁ ማለት ነው። ያው አወጣጡ እንደዚህ ይመስላል። ስራው ደግሞ እንዳያችሁት ሆስት ታስክ ውስጥ ገብታችሁ ነው የምታገኙት ማለት ነው። ሆስት ታስክ ውስጥ ትገባላችሁ። ከዛ የዚህ አፕ ዋናው ደስ የሚለው ነገር ደግሞ እዚህ ጋር ኢንቫይት የሚል አለ። ኢንቫይት ብላችሁ ለጓደኞቻችሁ ስትጋብዙ እዛ ኢንቫይት ስትሉ ለምሳሌ እዚህ ጋር እኔ ለምሳሌ 6 ሰዎችን ጋብዣለሁ። ለ3 ሰው ኢንቫይት ስታደርጉ እንደምታዩት 30,000 ይሰጣችኋል ማለት ነው። ከዛ ደግሞ ሌሎች 7 ሰዎች ጨምራችሁ 10 ሰው ኢንቫይት ካደረጋችሁ ደግሞ እንደምታዩት 100,000 ይሰጣችኋል ማለት ነው። እንደዛ እያላችሁ 20 ሰው ብታደርጉ 200,000 እና 30 ስታደርጉ ደግሞ 300,000 እንደዛ እያለ ለምሳሌ በ10 ሰው 130,000 ይሰጣችኋል ማለት ነው። በጣም አሪፍ የሆነ ስራ ነው ማለት ነው። ጋይስ እንዳያመልጣችሁ፣ አሁኑኑ ጀምሮ ለ7 ቀን 50,000 እንዳያመልጣችሁ ሱሩበት ልላችሁ እወዳለሁ ማለት ነው። ያው የቀረ ካለ መጠየቅ ትችላላችሁ። እዚህ ጋር አንድ ያልነገርኳችሁ ነገር ሆም ውስጥ ገቡና ሆም ውስጥ ገብታችሁ ከዛ እዚህ ጋር እንደምታዩት ብዙ ኢትዮጵያኖች አሉ ማለት ነው። እዚህ ጋር ላይቭ የተቀመጡ ብዙ ኢትዮጵያኖች ገብተዋል። አሁን ከላይ እዚህ ጋር የፕሮፋይላችሁ ገብታችሁ ነው የራሳችሁ ሩም ክሬት የምታደርጉት ማለት ነው። የኔ ዝም ብሎ ስለሚያገባኝ ነው የማላሳያችሁ ማለት ነው። አሳያችሁ ነበረ። አሁን እኔ ክሬት ስላደረኩኝ ነው ማለት ነው። እናንተ ግን እዛ ፕሮፋይላችሁ ነክታችሁ ክሬት ማድረግ ትችላላችሁ። የሚመቻችሁ አፕሊኬሽኑ ለማውረድ ሊንኩ ኮመንት ስር አድርጌላችኋለሁ። ቻናሉ ሰብስክራይብ ማድረግ እንዳትረሱ። አሁን የከፈትኩት አዲስ ስለሆነ ማለት ነው። እንደዚህ አይነት ምርጥ አፖችን ይዤላችሁ እመጣለሁ ማለት ነው። ይመቻችሁ።